ሰላም ቤተሰቦቼ ዛሬ አንድ ማስጠንቀቂያ ልነግራችሁ ነው። በቴሌግራም በዋትስአፕ በኢሞ በሌሎችም ፕላትፎርሞች የሚላኩላችሁ ማታውቋቸው ሊንኮች ካሉ እንዳትነኩ ማለት ነው። የኔ የደረሰኝን ዛሬ ላሳያችሁ። ቴሌግራም ላይ እንደዚህ ተጻፈልኝ፣ ሄይ ብሎ ጻፈልኝ ማለት ነው። ከዛ የሳ ያልኩት ምን አለኝ? አይ ሳው ዮር ፒክቸር ኦን ዲስ ዌብሳይት አለ። ምን ማለቱ ነው? ያንተን ፎቶ በዚህ ዌብሳይት አየሁትኝ። በጣም ኢሞሽናል ሆኜ ነበር ነው ወደው ቀጥታ ሊንኩን ተጫንኩት ማለት ነው። ከዛ ወደው አስታወስኩኝ በቃ አጭበርባሪዎች እንደሆኑ ቶሎ ብዬ ተረዳው ማለት ነው። ከዛ ተመለስኩኝ እና ምን ሊፈጠር ይችላል? ይሄንን ሊንክ ከነካችሁት እንግዲህ ደርሷችሁ ያውቃል። እስቲ እናንተም ኮሜንት ላይ ጻፉልኝ እንደዛ አይነት ነገር ደርሷችሁ ከሆነ ማለት ነው። ደግሞ በእርግጠኝነት ይደርሳችኋል። ለምሳሌ ፎቶአችሁን አየነው ሊሆኑ ይችላል፣ ሽልማት ልታገኝ ነው ምናምን፣ ብቻ የሚያጓጉ ነገሮችን ተጠቅሞ በዛ መንገድ ነው የሚያስሯችሁ ወይም ደግሞ የሚያጠምዷችሁ። እንደዛ ሲለኝ መልሼ ወጣሁ ማለት ነው። ግን ነክቼው ቢሆን ምን ሊፈጠር እንደሚችል በጣም ከባድ ነው። ገብቶኛል። ግን ይሄንን ስክሪንሻት አደረኩና ጄሚናይ ላይ ጠየኳት። እስቲ ጄሚናይ የሰጠችኝ ምላሽ እንይ። ይኸው ስክሪንሻት አንስቼ ጠየቁት። ይሄ ሊንክ ምንድነው ጄሚናይ ብዬ ጠየቁት። እዚህ ላይ እንደምታዩት ይሄ ላክሹ ምስል ሴት ነኝ ይቅርታ። ይሄ ላክሹ ምስል ላይ ያለው ሊንክ በጣም አደገኛና የማጭበርበሪያ ወይም ፊሽንግ ሊንክ ይመስላል። በምንም ተአምር ሊንኩን እንዳትከፍችው። ያው እንዳትከፍተው ማለቷ ነው። እኔ ወንድ ስለሆንኩኝ እንዳትከፍችው። ሊንኩ አደገኛ መሆኑን የሚያሳዩ ምልክቶች አያችሁት? ከዛ የማታለያ ዘዴ ፎቶህን ወይም ፎቶሽን እዚህ ድረገጽ ላይ አየሁት የሚለው አባባል ሰዎች በጉጉት ወይም በድንጋጤ ሊንኩን እንዲጫኑ ለማድረግ አያችሁት አይደለ? በጣም ጉጉት ፈጥረው ነው በጣም ከዛ የሚጠቀሙበት የተለመደ የማጭበርበሪያ ዘዴ ነው ይላል። ከዛ ምን ይላል እዚህ ላይ እንደምታዩት አጠራጣሪ ሊንኩ .eu.cc የሚጨርሰው በነፃ የሚታደሉና አጭበርባሪዎች በብዛት የሚጠቀሙባቸው የዶሜን አይነቶች ላይ ነው። ሊንኩን ስትነኪው የፌስቡክ ወይም የቴሌግራም ወይም የሌላ አካውንትሽን ፓስወርድ እንድታስገቢ ሊጠይቅሽ ይችላል። በነገራችን ላይ ተፈጥሮብኝ ነበር። እኔ እንደዚህ አንዴ ቴሌግራሜን አስወጥቶኝ ነበር። የሆነ ኮድ በፍጥነት ነካው፣ ከዛ ኮድ ላከልኝ። ረሳሁት ግን ከዛ በኋላ እኔን ሪሙቭ ነው ያደረገኝ ከቴሌግራሜ። ስለዚህ በደንብ ጥንቃቄ ማድረግ ይጠይቃል። ከዛ ያንን ካደረግሽ አካውንትሽን ወዲያውኑ ይጠልፉታል፣ አካውንታችሁን ይጠልፉባችኋል ማለት ነው። ከዛ ምን ማድረግ ይኖርብሻል አለች። ያው ለእናንተ ነው ምን ማድረግ እንዳለባችሁ። አንደኛ ሊንኩን ባለመንካት፣ በቃ ቀድማችሁ የሚመጣን ነገር ቶሎ ለመንካት አትጣደፉ። መጀመሪያ አንብቡ። ማንበብ ካልቻላችሁ ደግሞ የሌላ ሰው ማስነበብ ያስፈልጋል ማለት ነው። ከዛ ከነካሹ ምንም አይነት መረጃ ወይም ፓስወርድ እንዳታስገቢ። አሁን በአጋጣሚ ፈጥናችሁ እንኳን ብትነኩት ሊንኩን የሆነ ፓስወርድ እንድታስገቡ የሆነ ነገር ይጠይቃችኋል፣ ኮድ ይልክላችኋል ማለት ነው። ያንን ኮድ ካስገባችሁ ቀጥታ እናንተ ትወጣላችሁ፣ እነሱ ነው የሚያስገባችሁ ቴሌግራማችሁን ወይም ሌላ ፌስቡክ ኤኒቲ። ሁለት ምንድነው ማድረግ ያለባችሁ? መልእክቱን አጥፊው ነው የሚለው እዚህ ጋር መልእክቱን ታጠፋላችሁ። እንደዚህ አይነት መልእክቶችን ማጥፋት ለጥንቃቄ ይመከራል። እዛ ሶስተኛ ደግሞ ግለሰቡን ብሎክ አድርጉት። እዚህ ጋር የላክላችሁ ብዙ ጊዜ እዚህ ላይ ስልካቸውን አይጠቀሙ ስካመሮች ማለት ነው። ያው እዚህ ጋር ምንም አይነት ስልክ የለም አናውን ነው የሚለው። ግለሰቡን ብሎክ ታደርጋለች። እዛ ይሄን የላከልሽ ሰው ጓደኛሽ ካልሆነ ብሎክ ማድረግ የተሻለ ነው። ከዛ ጓደኛችሁ ከሆነ ደግሞ አካውንቱ ተጠልፎ ሊሆን ስለሚችል በሌላ መንገድ ደውላችሁ ጠይቁት። ስለዚህ ስናጠቃልለው እንደዚህ አይነት ነገሮች ላይ ተጠበቁ። በደንብ ማታውቁ ልጆች፣ የማታነቡ ልጆች ለሌላ ሰው አስነብቡ። በጣም አደጋለሁ። ብዙ ነገሮችን ነው የሚያሳጣችሁ። ለዛሬ እዚህ በቃናል። ይመቻችሁ።